ውድና የተከበራችሁ የወላ ቲዩብ ቻናል ተከታዮች ዛሬ እንግዲህ ይዤላችሁ መቀርበው በጣም ጥሩ የሆነ ስታንዳርዱ የጠበቀ እናንተ እንደምትፈልጉት አይነት ቤት ስለሆነ ለእናንተ በጣም ተወዱታላችሁ ብዬ አስባለሁ። 250 ካሬ ነው። በጣም ሁሉ ነገር ኪችን፣ መኝታ፣ የልጆች ቤት፣ እንግዳ ቤት ያለው ነው እና ባይዞዬ ሳሳያችሁ በእርግጥ ውስጡን አላሳያችሁም። ተከራዮች ስላሉ ያው የውስጥ ነገሮቹን ማየት ስለማይፈለግ በጣም በውድ ዋጋ ነው የሚከራየው ማለት ነው። በእርግጥ ከ15000 እስከ 20000 አካባቢ ነው በወር የሚከራየው። በጣም ምርጥ ቤት ነው። ዙሪያው ቦለኬት ታጥሯል እና ውስጡ በቦለኬት የተሰራ ነው። ስታንዳርዱ የጠበቀ ቤት ነው ለእናንተ ማድረግላችሁ እና ተመልካቾች ለሁሉም ሰው እንዲደርስ ሼር ታደርጋላችሁ። በጣም ያማረ ሰፈር ነው። ወደዚህ ማሳያቸው ያው ጎረቤታቸው ራሱ በጣም ያማረ ምርጥ ቤት ነውና ወደ ውስጥ ገብተን ደግሞ እንጎበኘዋለን እና ተከታተሉ። እና በሩ እንዲህ ሲከፍቱት እንግዲህ ያው እንደምታዩት ነው። ውስጡ ስታንዳርዱ በጠበቀ ለእናንተ በሚመጥን መልኩ የተሰራ ነው። በእርግጥ ሰው በጣም ማቴሪያሉ በራሱ የሰራው በጣም በምርጥዬ ማቴሪያል ነው እና ለእናንተ ይሆናል ብዬ ነው የማስበው እና ሁላችሁም ይሄ ቪዲዮ ሲደርሳችሁ በእርግጥ ሼር እንደምታደርጉ አልጠራጠርም። እናንተ ይሄ ለእናንተ ቤት ቢሆን ገብታችሁ እቃችሁ ጭናችሁ ከመግባት በስተቀር እናንተ ገብታችሁ መስራት ነገር የለም። በጣም ምርጥዬ ቤት ነው። ያው እንደምታዩት 7 ቁጥር ነው። ትልቅ ቤት ነው። ለማንም ሰው ይሆናል እና ያለው ነገር ውስጥ በውጭ እናየዋለን ማለት ነው። እና ወደዚህ ነውና አጥቦና ይሄው ላይ ይሄ ከፊት ለፊት የምታዩት እኔ ወደ ሚትራታይና ይሄ ከፊት ለፊት የምታዩት ሳሎን ነው። አሁን ለምን መሰላችሁ? ውስጡ ላይ ተከራይ ስላለ ደስ አይላቸውም ያላቸው ማቴሪያል ለምን ስላልተዘጋጁበት። እኛ ደግሞ ድንገት ነው የመጣነው። በእርግጥ ተዘጋጁ ሳንል ውስጡ በጣም ያማረ ነው። ዙሪያው ቦለኬት ነው የተሰራው። በጣም ኳሊቲ ነው። ይሄ የምታዩት ቦለኬት ነው። ፍሬንች ዶሩ ሳሎን ነው። ጠጋ በላይ ወደዚህ ይሄ ፍሬንች ዶሩ ሙሉ ሳሎን ነው ብታዩት እና እዚህ ጋር በኮሪደር አለው እና ወደዚህ ጠጋ በላይ እዚህ ጋር ኮሪደር አለው። ኮሪደሩ የምታዩት ወደ መኝታ፣ ወደ ልጆች ቤት፣ ሽንት ቤት፣ ወደ ሁሉ ነገር የሚያስተላልፍ ነው እና እዚህ ጋር ደግሞ እንግዳ ቤት አለ። ሁለተኛ ከዚህ ውስጥ ወደ 3 ቤቶች አሉ ማለት ነው። ከዚህኛው 4ኛ ቤት ነው። ቀጣይ 5 ወደ 6 ቤት ነው አንድ ላይ ማለት ነው እና ይሄ እንግዳ ቤት ነው። ይሄም የምታዩት እንግዳ ቤት ነው። በጣም ስታንዳርዱ ጠበቀ ነው እና እዚህ ጫፍ ላይ ያለችው ኪችን ናት እና ሁሉ ነገር አለው ነው ማለት ተመልካቾቻችን። ይሄው ቆጣሪ ያለው ራሱ ቻለ። ግቢው በጣም ያምራል። መኪና ማቆም የምትፈልጉ 3-4 መኪናዎችን ያቆማል እና ደስ የሚል ግቢ ነው። እንግዲህ ይሄ ቪዲዮ ለቅላችኋለሁኝ፣ ሼር ታደርጉታላችሁ። እስኪ አምጣው እኔ ላሳያቸው። አይታችኋል። ቤቱ በጣም ኳሊቲ የጠበቀ ቤት ነው። ይሄ ከፊት ለፊት የምታዩት መስታወት እሱ እንትን ነው ሳሎን ነው። በጣም ያምራል። በጣም ውብ ነው። ይሄው ኳርቲዝ ነው የተሰራው እና እዚህ ጋር ኮሊደር አለ። እዛ ጋር የምታዩት መግባት ስላልቻለ ነው። ውስጥ ላይ ገዢ የሆናችሁ ቀን ውስጡም ታዩታላችሁ እያምናለሁ። በጣም ደስ ይላል። ያኛው በር ስታዩት እሱ እንግዳ ቤት ነው። እነዚህ ጠቅላላ የልጆች ቤት እንግዳ ቤት አለው እና እዛ ጫፍ ላይ ኪችን አለው እና ይኸው እንደምታዩት ነው። ምንም አይነት የቀረበት ነገር የለም። በጣም ነው የሚያምረው ቤቱ። ደስ የሚል ቤት ነው እና ወላ ቲዩብ እንግዲህ ሼር አድርጉ፣ ሰብስክራይብ አድርጉ። አጥሩ ይኸውና በጣም ሁሉ ነገር በኳሊቲ ነው የተሰራው እና ይሄ እንደምታዩት ነው። ሙሉ ላስገባላችሁ። በጣም የሚያምር ቤት ስለሆነ ይኸውላችሁ ሙሉ እዚህ ጋር ነው የሚገባላችሁ። ሙሉ ቪዲዮ ይዩት። ይኸውላችሁ አያችሁ፣ ሙሉ ቪዲዮ የሚታያችሁ ቤቱ ይሄ ነው። ትልቅ ቤት ነው በጣም ግን ይኸው እንደዚህ ስትሄዱ ይኸውላችሁ እዚህ ጋር የውጭ ሽንት ቤት ምናምን አለው እና ዙሪያው አለ አጥር እንደዚህ አለ እና የምታዩት ነው። ትወዱታላችሁ ብዬ አስባለሁ። እንግዲህ ተመልካቾቻችን ደስ ይላችኋል ብዬ አስባለሁ። በጣም ስታንዳርዱ ጠበቀ ቤት ነው እና ዋጋውም ቀለል ያለ። ብዙ ሰዓት ላይ ዋጋው አትናገርም ትላላችሁ፣ ግን ያው ብዙ ሰዓት ዋጋው ብንረግራችሁ ተሻሻላችሁ። ገብታችኋል። ገብታችሁ ብትደራደሩ ነው የሚሻለው። ዋጋው እኛ መንገር አቅቶን አይደለም። በእርግጥ አሁን ይሄ ቤት ከዚህ በፊት ቢሆን በማይቀንሰው ዋጋ ቢሆን በጣም ትልቅ ብር የሚሸጥ ቤት ነው። በእርግጠኝነት ወደ 8 ሚሊዮን 9 ሚሊዮን 10 ሚሊዮን የሚገመት ቤት ነው። ግን አሁን በወረደ ዋጋ ነው። ደስ በሚላችሁ ዋጋ በጣም በወረደ ዋጋ ነው የምትገዙት እና ደስ ይለኛል። ለእናንተ ቢሆን ደስ ይለኛል። ይሄው አጥሩ እንደምታዩት ነው። ዙሪያውም በጣም ደስ ይላል። ይኸውላችሁ ቤቶቹ በሙሉ እንዲታያችሁ ነው። ይሄው ቆጣሪው እዚህ ጋር አለላችሁ። ይሄው የቤቱ ጥራት በጣም ነው ደስ የሚላችሁ። ይሄው ውጭ ቴራዚዮ ነው እና ኳርቲዝ ነው እና ደስ ይላችኋል ብዬ አስባለሁ። እዩት
ለእናንተ ላሳያችሁ ብዬ ነው። ይኸው ግቢው እንዴት እንደሚያምር ይዩት። ይኸውላችሁ አጥር ነው፣ ሙሉ ቦልኬት ነው። ደስ ይላችኋል ተመልካቾቻችን። እና ይሄን ቪዲዮ እናንተ ጋር ሲደርስ ሼር፣ ሰብስክራይብ ታደርጋላችሁ። ውጭም ላሳያችሁ መሰለኛ እንዴ መንገድ አለው። መንገድ 2 መንገድ 3 መንገድ ያለው ቤት ነው። አንዳንዴ መንገድ ወሳኝ ነው። ገብታችኋል? ይኸውላችሁ ይሄኛው አንድ መንገድ ነው፣ ከርቭ ያለ መንገድ ነው። ይሄኛው ደግሞ ሌላ መንገድ ነው። እና ደግሞ ይሄ ጎረቤት የምታዩት አያችሁ 3 መንገድ አለው ማለት ነው ቤቱ። ያው ሰፈሩ ራሱ ያማረ የደመቀ ቤት ነው እና ደስ ይላል። እዩት እንሰቶቹ እዚህ ሰፈር ኳሊቲ ጠበቀ ግቢ ነው። ይኸውላችሁ አጥሩ ላሳያችሁና እዩት ቤቱ ውጭ ነው ወጥቼ ማሳያችሁ ለእናንተ ደስ እንዲላችሁ ብዬ ማለት ነው። እዩት ቤቱ እዩት እንግዲህ ርዝመቱ 250 ካሬ ነው። በጥራት የተገነባ ቤት ነው እና እናንተ ላይ ቢደርስ ደስ ይለኛላችሁ ተመልካቾቼ። እንወዳችኋለን።